እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የሐዋርያት ሥራ ምዕራፍ 6 ቁጥር 8። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። እውነት በተናገረ ቃሉን በመሰከረ የሚቃወሙት በዙ ሊወግሩት ድንጋይ ያዙ። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። ሕገ ኦሪት አልሻረም ታሪክ አላዛነፈም በሐሰት ተመስክሮ ሊገደል ሄደ ታስሮ እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። በአይሁድ መጠላቱ ወደ ሞት መገፋቱ ይሄ ነበር ዓላማው የሰማይ ጌታን አየው። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። ቀዳሜ ሰማዕት ነው መከራ ያልበገረው
የናዝሬቱ ኢየሱስ የሸለመው ነጩን ልብስ እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰማያት ተከፍተው አምላኩን አየ ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት ምሕረት ለምኗል አልዘነጋምና የመስቀሉን ቃል። በድንጋይ ለመቱት ምሕረት ለምኗል አልዘነጋምና የመስቀሉን ቃል። ሰማያት ተከፍተው አምላኩን አየ ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት ምሕረት ለምኗል አልዘነጋምና የመስቀሉን ቃል። በድንጋይ ለመቱት ምሕረት ለምኗል አልዘነጋምና የመስቀሉን ቃል። ኃይልን ተሞልቶ በተናገረው አሳዳጆቹን ዝም አሰኛቸው። ብሉይ ከአዲስ እያጣመረ ስለ ክርስቶስ ነፍሱን አኖረ። ሰማያት ተከፍተው አምላኩን አየ ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት ምሕረት ለምኗል አልዘነጋምና የመስቀሉን ቃል። በድንጋይ ለመቱት ምሕረት ለምኗል አልዘነጋምና የመስቀሉን ቃል። ሊቀ ካህናቱ ሕግን የሚያውቀው በጉባኤ ፊት ሲፈታተነው በግርማ ሞገስ ቃሉን አተተ። ጌታውን በክብር ተመለከተ። ሰማያት ተከፍተው አምላኩን አየ ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት ምሕረት ለምኗል አልዘነጋምና የመስቀሉን ቃል። በድንጋይ ለመቱት ምሕረት ለምኗል አልዘነጋምና የመስቀሉን ቃል። በመንፈስ ቅዱስ እየታገዘ በእውነት ስፍራ ወንጌሉን ያዘ። ፊቱ እንደ መልአክ
ለገዳዮቹ ምሕረት ለመነ በጽድቅ ጥበብ ምድርን ኮነነ። ቀዳሜ ሰማዕት እስጢፋኖስ ያማልደናል ባጸደ ነፍስ። ሰማያት ተከፍተው አምላኩን አየ ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት ምሕረት ለምኗል አልዘነጋምና የመስቀሉን ቃል። በድንጋይ ለመቱት ምሕረት ለምኗል አልዘነጋምና የመስቀሉን ቃል። ሰማያት ተከፍተው አምላኩን አየ ቅዱስ እስጢፋኖስ ከአይሁድ ተለየ። በድንጋይ ለመቱት ምሕረት ለምኗል አልዘነጋምና የመስቀሉን ቃል። በድንጋይ ለመቱት ምሕረት ለምኗል አልዘነጋምና የመስቀሉን ቃል። ርዕሰ ዲያቆናት ቀዳሜ ሰማዕት እምነት ጸናች በአንዲት ሃይማኖት። ርዕሰ ዲያቆናት ቀዳሜ ሰማዕት እምነት ጸናች በአንዲት ሃይማኖት። ጥበብና ጸጋን የተሞላ ሰማዕት አማልደን እባክህ ከሰማዩ አባት። ክብር ተመስገን የሰማዕቱ ንጉሥ ጽናቱን ስጠን እንደ እስጢፋኖስ። ርዕሰ ዲያቆናት ቀዳሜ ሰማዕት እምነት ጸናች በአንዲት ሃይማኖት። ወደ ሸንጎ ወስደው ምቀኞች ከሰሱህ እውነተኛ ቃልን ስለተናገርህ ጆሮአቸው ማይሰማ ቃላችሁ መራራ ብለህ ነገርካቸው አንዳችም ሳትፈራ። ርዕሰ ዲያቆናት ቀዳሜ ሰማዕት እምነት ጸናች በአንዲት ሃይማኖት። በድንጋይ ቀጥቅጠው ሕዝቦች ሲወግሩህ ይቅር በላቸዋል አንተም ለአምላክህ። ቅዱስ እስጢፋኖስ ርዕሰ ዲያቆናት እኛንም አስታርቀን ከዓለም መድኃኒት። ርዕሰ ዲያቆናት ቀዳሜ ሰማዕት እምነት ጸናች በአንዲት ሃይማኖት። ወደ ሸንጎ ወስደው ምቀኞች ከሰሱህ እውነተኛ ቃልን ስለተናገርህ ጆሮአቸው ማይሰማ
ስማ ቃላችሁ መራራ ብለህ ነገርካቸው አንዳችም ሳትፈራ ርዕሰ ዲያቆናት ቀዳሜ ሰማዕት እምነት ጸናች በአንዲት ሃይማኖት ርዕሰ ዲያቆናት ቀዳሜ ሰማዕት እምነት ጸናች በአንዲት ሃይማኖት ስለ እርሱ ሁልጊዜ ይገድሉናልና እንደሚታረዱም በጎች ሆነናል። አቤቱ ንቃ፣ ለምንስ ትተኛለህ? ተነስ፣ ለዘወትርም አትጣለን። መዝሙረ ዳዊት መዝሙር 43 ቁጥር 23። እያየሁህ በቀኙ ቁመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ እያየሁህ በቀኙ ቁመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ ከሰው እንዳልሆነ ሲያውቅ ልቦናቸው ይወግሮኝ ጀመረ በሞት አስፈራርተው ኢየሱስ ክርስቶስ ጉልበቴ አንባዬ ነው ከእርሱ ጋር ያለው እንዴት ሞት ልፍራው የድንጋዩ ናዳ ምንም አልተሰማኝ ጌታዬን በክብር ሳየው እሱም ሲያየኝ ከሰባቱ ዲያቆናት መሃል አንዱ ሆንኩኝ አቤት መታደል ጥበብና ሞገስን ሰጥቶኛል የአባቶቼ በረከት ባርኮኛል የአባቶቼ አምላክ ጠብቆኛል እያየው በቀኙ ቁመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ እንድትሰባስበው ትምህርተ ኦሪት እንድጠፋ ደግሞ የወንጌል ብስራት አንዱን ጌታ በግፍ ሲገሉ በስቅለት 120 ሆነው ተነሱ ለስብከት የድንጋዩ ናዳ ምንም አልተሰማኝ ጌታዬን በክብር ሳየው እሱም ሲያየኝ ሊቀ ዲያቆን እስጢፋኖስን ገድለው ክርስትና እንዲያጠፉ አስበው 8000 በዓለም ተበተኑ ኢየሱስን ስሙን አገነኑ ክርስቶስን ስሙን አገነኑ እያየሁህ በቀኙ ቁመህ አድኖኛል አሁን ሳልገልህ ተቀበላት ነፍሴ
ከከተማ ውጭ በአፍራው ትተው ልብሳቸውን ሁሉ ለጎልማሳው ሰጥተው ቋጥኝ የሆነውን ድንጋይ እያነሱ ሰባበሩት ያኔ አጥንቴን ስለርሱ። የድንጋዩ ናዳ ምንም አልተሰማኝ ጌታዬን በክብር ሳየው እሱም ሲያየኝ ያው ብሆን ብሞትም ለጌታ ክርስትና አትጠፋም ላፍታ። እንሰብካለን ባጥንት በደማችን ኢየሱስ ነው ፈጣሪ አምላካችን፣ ኢየሱስ ነው ፈጣሪ አምላካችን። እያየሁህ በቀኙ ቆመህ አድኖኛል አሁን ሰንገልህ። ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ። እንዳትሰብኩ ቤሎን ወጣችው ሰገነት ሐሰትን አንሰማም ስንታዘዝ ለእውነት። አብዝተው ሲመቱት ይጠብቃል ሚስማር ያጸናል መከራ ያደርሳል ለክብር። የድንጋዩ ናዳ ምንም አልተሰማኝ ጌታዬን በክብር ሳየው እሱም ሲያየኝ። ቢበተንም የእስጢፋኖስ ማዕበል ሊበዛ ነው የክርስቲያን ቁጥር። አትደንግጡ ደቀ መዛሙርቱ ቶሎ ያልፋል ወጀቡም ትምክህቱ፣ ቶሎ ያልፋል ወጀቡም ትምክህቱ። እያየሁህ በቀኙ ቆመህ አድኖኛል አሁን ሳንገልህ። ተቀበላት ነፍሴን በሰማይ ወርዶብኛል አይሁድ ድንጋይ።
ሕፃን አንደበት ለመመስገን ፈቃድ ሆኗልና እስከ ዘላለሙ ይድረስ ምስጋና አሜን። እስጢፋኖስም ጸጋንና ኃይልን ተሞልቶ በሕዝቡ መካከል ድንቅንና ታላቅ ምልክትን ያደርግ ነበር። የሐዋርያት ሥራ ምዕራፍ 6 ቁጥር 8። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። እውነት በተናገረ ቃሉን በመሰከረ የሚቃወሙት በዙ ሊወግሩት ድንጋይ ያዙ። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። ሕገ ኦሪት አልሻረም ታሪክ አላዛነፈም በሐሰት ተመስክሮ ሊገደል ሄደ ታስሮ። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። በአይሁድ መጠላቱ ወደ ሞት መገፋቱ ይሄ ነበር ዓላማው የሰማይ ጌታን አየው። እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት። ቀዳሜ
ማየት ነው መከራ ያልበገረው የናዝሬቱ ኢየሱስ የሸለመው ነጩን ልብስ እስጢፋኖስ ጸጋና ኃይልን ተሞልቶ ድንቅን ሠራ በሕዝቡ መሃል ተገኝቶ ጻፎች ቀርበው እንዲፈርዱበት ያዙት እንደ መልአክ ፊቱ ያበራ አዩት እንደ መልአክ ፊቱ ያበራ አዩት